ዛሬ የምናወራው ስለ መመረዝ አደጋ ነው። የመመረዝ አደጋ በሀገራችን ኢትዮጵያ ከሚከሰቱት ድንገተኛ ክፍል ከሚያስፈልጋቸው ሕክምናዎች ውስጥ የመጀመሪያው ነው። ዶክተር ዳመና ሙላቱ ጸጋ እባላለሁ። የድንገተኛና ጽኑ ሕክምና ስፔሻሊስት ሐኪም ነኝ። የመመረዝ አደጋ ከሚያስከትሉ ኬሚካሎች ውስጥ ዋና ዋናዎቹ አንደኛ ለጽዳት የሚያገለግሉ ዕቃዎች ለምሳሌ ፈሳሽ ሳሙና፣ በረኪና የመሳሰሉት። ሁለተኛ በቤት ውስጥ የምንጠቀምባቸው እንደ ኬሮሲን፣ ጋዝ፣ ቡታጋዝ የመሳሰሉት ነገሮች። ሶስተኛ የከሰል ጭስ እና በቤታችን ውስጥ ያስቀመጥናቸው መድኃኒቶች የኛ ሊሆን ይችላሉ፣ የሌላ ሰው ሊሆን ይችላሉ፣ ጊዜ ያለፈባቸው ሊሆን ይችላል። እነዚህ መድኃኒቶች ያለ አግባብ ከወሰድን የመመረዝ አደጋ ከሚመጣበት ምክንያቶች አንዱ ነው። አምስተኛ ለግብርና የምንጠቀማቸው ኬሚካሎች ለምሳሌ እንደ 2,4-ዲ እና እንደ ካርቦን የመሳሰሉትን ሊሆን ይችላል። በእነዚህ ኬሚካሎች የተመረዘ ሰው የሚከተሉትን ምልክቶች ሊያሳይ ይችላል። አንደኛ በሰውነታችን ላይ የፈሰሰ ከሆነ ሰውነታችን የመላላጥ ባህሪ ያሳያል። ሁለተኛ በአፋቸው ከወሰዱ የማስታወክ፣ የማቅለሽለሽ፣ ተቅማጥ፣ ራሳቸውን የመሳት፣ ትንፋሽ ማጠር እነዚህን የመሳሰሉ ነገሮችን ሊኖር ይችላል። ከዚህም ከከፋ እስከ ሞት ሊያደርስ የሚችል ጉዳት ያመጣል። በዚህ በመመረዝ አደጋ የተጎዱ ሰዎችን በቤት ውስጥ ምን ልናደርግላቸው እንችላለን? የመጀመሪያው ከአካባቢው ማራቅ፣ ለምሳሌ በኬሚካል የታፈነ ሰፈር ከሆነ ከሱ ማውጣት፣ በከሰል ጭስ የታፈኑ ከሆነ ከታፈነው ቤት ውስጥ ማውጣት። ሁለተኛ ልናደርግ የምንችለው በተጎጂው በአፍ ውስጥ የቀረ ካለ በሰውነት ላይ ተጣብቆ በቀላሉ የሚለቅ ካለ እሱን ማንሳት። ሶስተኛውና ዋናው ቶሎ ብሎ አቅራቢያዎት ወደሚገኘው ጤና ተቋም መውሰድ ነው። የመመረዝ አደጋ ሊደረሰባቸው ሰዎች በቤት ውስጥ ማድረግ የሌለብን ነገሮች የመጀመሪያው ከሰል ፈጭቶ ማጠጣት፣ ሁለተኛ ወተት መጋት፣ ሶስተኛ ደህና ነው ብሎ ቤት ማቆየት። የመመረዝ አደጋን ለመቀነስ የሚከተሉትን ጥንቃቄዎች መውሰድ የተሻለ ነው። የመጀመሪያው ሕፃናት በማይደርሱበት ቦታ ኬሚካሎችና መድኃኒቶችን ማስቀመጥ። ሁለተኛ ከሰል በሚጨስበት ቦታ መስኮትና በሮችን መክፈት። ሶስተኛ ማንኛውንም ኬሚካሎች እና መድኃኒቶች ስያሜያቸውን በሚታይ በደማቅ መልኩ መጻፍ። እኚህና የመሳሰሉትን እርምጃዎች በመውሰድ የመመረዝ አደጋን መቀነስ እንችላለን። አያድርገውና የመመረዝ አደጋ ቢያጋጥመው በሆስፒታላችን የ24 ሰዓት አገልግሎት በስፔሻሊስት ሐኪሞቻችን ማግኘት ይችላሉ።